የምታስፈራራበትም በቂ እንትን የለም። መኪናም ቢሆን እኮ እኛ ብር ተጠራቅሞ ነው ድርጅቱ ገዝቶ የሰጣቸው። ምን አወጣህ አንተ ለመሆኑ? ምንድነው ስራ? የሚጣረስ ነገር ነው ያየው። ምክንያቱም ከፊት ቁጭ ብዬ ችሎቱን ተከታትያለሁ። ችሎቱ ላይ ሁሉም እያለ ሰላም ጤና ይስጥልን እንደምን አላችሁ? በዛሬ ጉዳይ አበይት ምናይቸው የወይልሶ ማርያም ቤተክርስቲያን ላይ ምንድነው የተፈጠረው? ሌላው የፊንቴክ ጉዳይም አሁንም እንደጦዘ ነው። አርቲስቶችም እንደገና መከላከል ጀምረዋል። አሁን ታበርሲሳ መልስ ሰጥቷል። ተበዳዮች እየተናገሩ ነው። ተበዳዮች ምን አሉ የሚለው በዚህ ጉዳይ የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ለሁሉ እንዲደርስ ሰብስክራይብ ማድረጋችሁ እንዳረሱ። ወደ ቪዲዮ ለአራተኛ ዙር ተረካቢዎቻችን እያስረከብን ነው ያለነው። ቃሉን የጠበቀ ኩባንያ በመሆኑ በጣም ደስ ብሎናል። እጅግ በጣም የሚገርም ሂደት ነው። ሰርቶ ማሳየት ነው፣ ወሬ ሳይሆን ሰርቶ ማሳየት ነው። ፊንቴክ ይለያል። በቃላቸው ተገኝተዋል። ተረክቤያለሁ። አመሰግናለሁ። ካንተ በላይ መረጃውም አለ። ለዚህ ነው ጉዳዩን ጀምሬ የጨረስኩት። በእርግጥ አንዴ ጉዳዩን እስር ቤት ከያዘው ፍርድ ቤት ከያዘው በኋላ መፈራገጡ ለኔ አስፈላጊ አይደለም። ዝም መባል ይጠበቅባል። እያለቀሰ ካሊድም እያለቀሰ ሰራዊት ፍቅሬም ላይክ እንደዛው እኛ ተጭበርብረናል፣ እኛም ተጭበርብረናል አምነዋል። ለዳኛው እንግዲህ የማይካር ነገር ነው አይደለ? እዛ ላይ ተጭበርብረናል፣ እኛም ተታለን ነው። እኔ እንደውም ጭራሽ ደረቅቼ ፈርሞልኝ ስቲል ነው ብሩን አልወሰድኩም። ገዛኝ ተረሳ ወይ ደግሞ አሁን ታበርሲሳ ለሰራዊት ፍቅሬ እና ለሌሎች መልስ ሰጥቷል። ይህም ደግሞ እኔ በዚህ ሰዓት መናገር አልነበረብኝም። ነገር ግን ግዴታ እናንተ ወደ ሚዲያ ስላመጣችሁትና እናንተ ከህግ ለመሸሽ እየሞከራችሁ ስለሆነ ነው የምናገረው ብሏል። ተበዳዮችም እንደዚህ አስተያየታቸው እየሰጡ ነው። ከተበዳዮች መካከል ፍርድ ቤት ሂደት የተከታተለችውና እኛም ተበልተናል ነው የሚሉት። ነገሩ ምንድነው? ሰው ያልተረዳው ነገር እነሱ ንብረታቸው አግኝተዋል። ዳንኤልም በኢንተርቪው እንደተናገረው ከሆነ ከ10 ወር በኋላ መኪና ደርሶኛል ብሏል። ካሊድ ደርሶታል። ሰራዊት ፍቅሬ ነው ቼክ ደረሰኝና የሚለው ሁሉም ገንዘባቸው አግኝተዋል። እና ተበዳዮች አሁን የሚሉት ምንድነው? በእኛ መኪና ገንዘብ ነው እናንተ ድርጅቱ የእናንተን መኪና ገዝቶ የሰጠው የኛም ገንዘብ ዘርፎ ነው የሚሉት። እና አሁንም ዋይታው ጩኸቱ እንደቀጠለ ነው። ትክክል ናቸው። ይሄ በጣም አሳሳቢ ጉዳይ ነው። አሁንም ግን በጣም የሚያሳዝነው አርቲስቶቹ የሚያሳዝናቸው ስለ ክብራቸውና ስለ ክብራቸው ነው የሚጨነቁት እንጂ ስለተበደለው ሰው ህይወቱ ስለጠፋ በዚህ ምክንያት ህይወታቸው የሞቱ ሰዎች አሉ። በዚህ ምክንያት ዋጋ የከፈሉ የተበተነ ቤተሰብ አለ። ስለዚህ ጉዳይ ዘይ ዶንት ኬር። እነሱ ምንም የሚጨንቃቸው ነው። ማስረጃችንማ ዳንኤል ዮሐንስ ፓስተር ሆኖ አርሲ ነገሌ ላይ ባሸጠው ሆቴል ይጀምራል። ማስረጃችንማ ሄሎ ታክሲን ይጨምራል። ማስረጃችንማ ኦክሎክ ትሬዲንግን ይጀምራል። ማስረጃችንማ ሄሎ ታክሲን ይጀምራል። ማስረጃችን ፊንቴክን ይጨምራል። ማስረጃችን ዳሶማ ትሬዲንግን፣ ማስረጃችን ላይፍ ታይም ኢንቨስትመንትን ይጨምራል። ፊንቴክ ብቻ መሰለህ እንደጃችን አስቸኳይ የድረሱልን ጥሪ በወሊሶ ማርያም ገዳም የሚገኘው በአቡነ ዲዮስቆሮስ የተገነባና በብዙ ምዕመናን ዘንድ ታሪካዊና መንፈሳዊ እሴት ያለው ቤተክርስቲያን ለመፍረስ እየተዘጋጀ መሆኑን በመግለጽ ህዝቡ እንዲያውቅና ጉዳዩ በግልጽ እንዲወያዩበት እንጠይቃለን። ዛሬ ከቅዳሴ በኋላ በሰላማዊ መንገድ ጉዳዩን ለመወያየት ብንሞክርም ከኛ ጋር የነበሩ አንዳንድ ወጣቶች በጸጥታ ኃይሎች ተወስደው ታስረዋል። ሌላው በጣም አስቸጋሪ የሆነ ጉዳይ አዲስ ነገር አይደለም። ቤተክርስቲያን አሁንም ቢሆን አፈና እየደረሰባት ነው። በወሊሶ ማርያም ቤተክርስቲያንም የተፈጸመው ይህ ነው። ከዚህ በፊት የተሰራው ቅርስ ብዙ አባቶች ያረፉበት፣ ጳጳሳት የተቀበሩበት ታሪካዊ የሆነው ቤተክርስቲያን አዲስ ቤተክርስቲያን ሲሰራ አስተዳደሩ ለልማት በሚል ሊያፈርሰው እያቀደ ነውና ወይም ሊያፈርሰዋለሁ በሚል ነው ምእመኑ እየተነሳ ያለው። ይህ ጉዳይ በጣም ላይክ፣ ሼር፣ ሰብስክራይብ መደረግ አለበት። ቫይራል መሆን አለበት። ይሄ ለመንግስት አካላት መድረስ አለበት። ምክንያቱም ቤተክርስቲያን ከብዙ ጊዜ ወደዚህ በተለይ ደግሞ በመታስታውሱት ነው በኦሮሚያ ክልልና በሌሎች ከአማራ ክልልና ከትግራይ ክልል ውጭ ባሉ አካባቢዎች ሁሉ ፈተና እየደረሰባት ነው። ይህ ጉዳይ በጣም አሳሳቢ ጉዳይ ነው። በጣም የሚያሳዝናል። በእውነቱ ለመናገር ቤተክርስቲያን ይሄን አይገባትም። እንደገና ስንት የሚለማ ቦታ እያለ ደግሞ ቅርስ ያለበት ቦታ ሄዶ ማፍረስ ደግሞ ሌላ ጥላቻ፣ ቤተክርስቲያኑን መጥላት ካልሆነ በስተቀር ወይ ምእመኑን ማሰቃየት ካልሆነ በስተቀር ሌላ ህዝቡ እንዲያውቅና ጉዳዩ በግልጽ እንዲወያዩበት እንጠይቃለን። ዛሬ ከቅዳሴ በኋላ በሰላማዊ መንገድ ጉዳዩን ለመወያየት ብንሞክርም ከኛ ጋር የነበሩ
አንዳንድ ወጣቶች በጸጥታ ኃይሎች ተወስደው ታስረዋል። በተጨማሪም ከኛ ጋር የነበረ አንድ ወንድማችን በትላንትናው ዕለት በቅጥረኞች ተደብድቧል። ይህ ጉዳይ በግልጽና በፍትሃዊ ሁኔታ እንዲጣራልን እንጠይቃለን። ጥያቄያችን የተወሰዱ ወጣቶች እንዲፈቱልን፣ በቤተክርስቲያኑ ላይ ማንኛውም ውሳኔ ከመወሰኑ በፊት ህዝቡ በግልጽ እንዲወያይና እንዲሳተፍ እንፈልጋለን። ከዚህም በተጨማሪ በተፈጠሩ ክስተቶች ላይ ገለልተኛና ፍትሃዊ ምርመራ እንዲደረግ እንጠይቃለን። እባካችሁ ይህን መልእክት በማጋራት ድምጻችን እንዲሰማና ቤተክርስቲያናችን ከመፍረስ እናድናት።